ቤተክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይበቃል 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 ቅኝ ግዛት ይበቃል 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 ቅኝ ግዛት የልዳው ጊዮርጊስ ጸበሉ የሚፈውስ የልዳው ጊዮርጊስ ጸበሉ የሚፈውስ በልዳው ጊዮርጊስ ስም ንግዱስ መቀጠሉ ክርስቲያኖች ምን አሉ? ያወረደ መስቀሉን የካደ የሸጠ እምነት የለወጠ የሚጠጣ ከማመን የወጣ የሚያስከዳ አምላኩን የከዳ በቅዱስ ጊዮርጊስ ስም መጠጥ አስጠንስሰው ከሚዋጋልን ጋር አዋጉን መልሰው ማሸነፊያችን ስም ቀይረው በቢራ ጣሊያን አሸነፈች በዳግም ወረራ። የአዲስ አበባን ሕዝብ ደጉን ወገናችን ይበቃል ቅኝ ግዛት ያስጨፈጨፈበት ይሄው ጠላታችን ይበቃል ቅኝ ግዛት በአዲስ አበባ ብቻም አልቆመም በቀሉ ይበቃል ቅኝ ግዛት አባ ሚካኤልን ጎሬ ላይ ገደሉ ይበቃል ቅኝ ግዛት አቡነ ጴጥሮስን ደብድበው ገደሉ ይበቃል ቅኝ ግዛት ይበቃል 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 ቅኝ ግዛት የኃያሎች ኃያል በዓለም የገዘፈች ጣሊያን በኢትዮጵያ ስለተሸነፈች በነጭ ፈረስ ሆኖ ከጥቁር ሕዝቦች ጎን ስላሸነፋቸው ተበቀሉት ሰሞን ቤተ ክርስቲያን ሲገባት ከፍታ ይበቃል ቅኝ ግዛት በቅኝ ግዛት ስር ነች ሀገር ነፃ አውጥታ ይበቃል ቅኝ ግዛት ቢያንስ እጅ አይበዛብን ፈጣሪስ ቢቆጣ ይበቃል ቅኝ ግዛት መስቀል አስደፍረን እንዴት ነፃ እንውጣ ይበቃል ቅኝ ግዛት ይበቃል 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 ቅኝ ግዛት የልዳው ጊዮርጊስ ጸበሉ የሚፈውስ የልዳው ጊዮርጊስ ጸበሉ የሚፈውስ በልዳው ጊዮርጊስ ስም ንግዱስ መቀጠሉ ክርስቲያኖች ምን አሉ? ያወረደ መስቀሉን የካደ የሸጠ እምነት የለወጠ የሚጠጣ ከማመን የወጣ የሚያስከዳ አምላኩን የከዳ 70 ሚሊዮን ማለት ቁጥሩ እኮ ያስፈራል። የጦጣን መንጋ እንኳን አንድ ውሻ ያባራል። የተዋህዶ እምነትን ለሚደፋፈረው ይሄ ጸረ መስቀል በርከፋጭ እሱ ነው። ያልሞከረው የለም በመስቀል ላይ ድፍረት ይበቃል ቅኝ ግዛት በራያ ቢራም ላይ እጁ ነበረበት ይበቃል ቅኝ ግዛት ጠቅልሎ ገዛና ሜታ አቦ ያስባለው ይበቃል ቅኝ ግዛት ላዘምነው ብሎ አቦ ቢራ ሊል ነው ይበቃል ቅኝ ግዛት ይበቃል 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 ቅኝ ግዛት ስለ ንግድ ምልክት የተደነገገው የአማኞችን ሞራል አይንካ ሚለው ነው። አዋጁን ተላልፎ መስቀል የሚደፍር ፍጹም አይቀጥልም በኢትዮጵያ ምድር። የሰው ልጅ ወደ አምላክ ሊለምን ሲገባ ይበቃል ቅኝ ግዛት አምላክ ወደ ሰው ልጅ ማመልከቻ አስገባ ይበቃል ቅኝ ግዛት አቋማችን ነው ይሰማ ቃል በቃል ይበቃል ቅኝ ግዛት የእጅ አዙር ቅኝ ግዛት እዚህ ላይ ያበቃል ይበቃል ቅኝ ግዛት ይበቃል 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 ቅኝ ግዛት
ይበቃል 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 ቀኝ ግዛት ይበቃል ይበቃል። ጴጥሮስም እንኳንና ሕዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። ቅዱስ ተብሎ መጠጥ መሐመድ ቢራ አለ፣ ቢላል ቢራ አለ። ለ66 ነው እያስተዳደረ ነው ያለው። እንዴት አባቶች እንዴት ዝም ትላላችሁ? እምነታችን እኮ ነው። ቤተክርስቲያን ሊሸጣት የሚደራደርላት ታዲያ እንግዲህ ሲኖዶስ ነው እንጂ ምን ሲኖዶስ ሆነው ከፓትርያርክ ጀምሮ ማንም ቢሆን ቤተክርስቲያንን አይወክልም። በጣም የሚያሳዝነኝ ነገር የቤተክርስቲያን ማዕረግ መውረዱ ነው። ይሄን እስላም ቢሆን ሃይማኖቱ እንደዚህ ሆኖ ያሳይ ነበር። የኛዎቹስ ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱማ ወላሂ ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ወጣቱና ህዝቡ ተነሳ። ለምን ለክርስቲያኖች ተቃውሞስ መልስ አልሰጠም? ንቀት እኮ ነው ይሄ። ምንም አመጡም እኮ እኛ 7 ሚሊዮን ነን። ትናንትናም ዛሬም ነገም ለዘላለም በእምነት ብሔር የለም። ደቂቶ አይደው ማንም እንዳይጠጣ ክርስቲያን ምን ነው ጴንጤዎቹ አይጠጡ? ምን ነው ሙስሊሞቹ አይጠጡ? የኛ ሆድ ከሀገር የሰፋበት ምክንያት ምንድን ነው? የዲያብሎስ ሽንት ነው። ይቅርታ አድርጊልኝ፣ እኔ አላወርድም። ነገ እኮ በእመቤታችን ስም ሊመጣ ምንድን ነው የምንጠብቀው? ምንም መጠበቅ አሁን ምዕመናን ማድረግ አለባቸው። በጋሻ በውሻ በእርግጫ ብሎ ይሄ ኢርኩስ ቢራ በየትኛውም ቦታ ጭራሽ ከምድረ ገጽ መጥፋት አለበት። ቤተክርስቲያናችን ከቅኝ ተገዥነት ትውጣ። አባ ማትያስ አላበደም፣ መልእክቱን እያስተላለፈ ነው ያለው ለእናንተ። አለን ወይ? በባርነት ቀንበር አትያዙ፣ አትንበርከኩ። ይበቃል ቀኝ ግዛት